وانا فكر شنو የምትሰጥ ይሄ ተፎቅ ቤት መውጣት አንዴች ማለት ተሰቀላችሁ ፍቅር እዛ ላይ ጠፍቷል ፍቅር ያለው እዚች ቤት የተጋቡ እናትና አባቶቻችን በድሮ ጊዜ ቅቤ ይጠብሳል ምላሱ ቢስሚላህ ህመት የለም እኛ ግን በዚህ ታረስልሻል በደንብ አድርገሽ ታረስልሽ ሲንዲቅ አስፈለገ السلام عليكم ورحمة الله وبركاته ودنا يتكبراتشو تملكاتشو سلام تينا فكر بيالاتشو بات يالم دارچ يدرساتشو كبران تملكاتشاتشن እንግዲህ ሀበሻ ቢንጫጫ ባንድ ሙቀጫ ብለውናል አብዲወሎና ሀዩ ጓል ማለት ነው ሀበሻ ቢንጫጫ ባንድ ሙቀጫ ብለው ፍቅራቸውን ከገጠር ከተማ ያጣጣሙት ነው እናቴ እሱም እንግዲህ አይናፋርነት ሷፊት ሲሆን ለቀቀው መሰል ሷም አይናፋር ነው ይያልች እንጦጥተል ነበር ምንም ማረጋ አይቻልም የሚያሳዝነው በቃ በጣም የተናደርኩት ነገር ምንድነው በቃ አገር ቤት ከመግባቷ ገና ለገና ፌመሶች በዙሪያዋ ስለተሰበሰቡ ብቻ ያሲኖ መከዳት ነው በየብል ደስ ይለኝ ነበር አላ ኩል ሐል ማለት ነው ጋይሶች በጣም ደስ ያለኝ ቪዲዮ ከነሱ ውስጥ ላሳያችሁ የምር አብዲወሎ ነው የደቀቀው የሆነ በጣም እኔ አሜዚንግ የሆነ ደስ ያለኝ ነገር ነው በጣም እንትኑ ይገባችኋል ምን ለማለት እንደፈለኩኝ አልሙሁም እናንተ እዚህ ጋር ተከታተሉ እዚህ ጋር ተከታተሉ የለቀቁትን ቪዲዮ ማለት ነው ዩሲ ቆይ ማስታወቂያው ነው ትንሽ ታገሱ ችግር የለም ያው የኔም እሱ አይደለም የሚቆጥረልኝ ይቆጥራል ኦኬ በይ ቁጭ አብሽና እኔ ጋር ማውራት ከጀመርሽ ወዲህ ኪሎስ ጨመረ ብዙ ነገርስ ጨምሯልና ምንም ያንተ ደረሰው ትችላለህ ያረሰውማ ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ፋሚሊዎች እንደምን አላችሁ እንደምን ከረማችሁ ሰላም ናችሁ ወይ ትምጣ በቃ ልትመጣ ነው ሳይላይት ዱባይ ነበር ያለችው ከዱባይ መጣ እዚህ ቤት ለምን ገባች አይባልም አይጠየቅም ለምሳሌ ከዚህ ቤት ገብቶ እዚህ ቤት ራሱ ገብታችሁ ከወጣችሁ ዝም ብሎ የሆነ ፍቅር ሽኖ የምትሰጥ ይሄ ተፎቅ ቤት መውጣት አንዴች ማለት ተሰቀላችሁ ፍቅር እዛ ላይ ጠፍቷል ፍቅር ያለው እዚች ቤት የተጋቡ እናትና አባቶቻችን በድሮ ጊዜ ቅቤ ይጠብሳል ምላሱ ቢስሚላህ 20 ዓመት 40 ዓመት 70 ዓመት የቆየዋል ያው ትዳር ፈሱን አልኩም እና ምን ያሲን ፎቅ ነውና ታዩ ነው ወይስ ምንድነው አልተባለ ያሲን ፎቅ ነው እንደስ ጀመረ አሁን ያሲን እኮ ነው ያንተራው ያሲን ጉዳይ እዚህ ሚዲያ ላይ ማውራት አስፈልግም ጨርሰናል በውስጥ ያሲን የሚመለከተው አይ ቤተሰብም ከዱባይ ተስማምተሽ መጥተሻል ያው በርግጥ ሌላ ቦታ እንደርሽ ነበር የታወቀው ከመጣሽም ቆይተሻል አልደወልሽልኝ ለምን አልደወልሽልኝ አይ የሱ ፍቃድ እየጠየቅኩ ነው እኮ ማስፈቀደ ምንም እኮ አገባው ነው ፊልማውን ድላደርጎ ምን አለባቸው እሱ ካረገ ፊልማውን መሳሪያም ኮነ ችግር የለውም ህዳሽ ለቃሪ አለ ቦክስም ኮነ አብሽ ማን ያሲን ጥንቻ ኪሎ ይመስላል ከቺቺ ገባሽ እኔ ግን እንደዛ አልፈልግም ያሲን ወንድሜ ነው ነገርዋለሁ ለሱም ያለውን ነገር ስላንቺ አይመለከተውም ሳውዲን ያለው አርፎ ስራው የሚሰራው አንቺ ኢትዮጵያ ገብተሻል ያለውን ነገር ባመቻች ያለብሽ አንቺ ነሽ ስለዚህ ያሲን ስም አይጠራ ይከመት ባለበት ያሲን ነው የምትይው ስልክ ስደውል ያሲን ምን የተቀባሽ ነገር አለ እንዴ ያሲን ግድና በዚህ ቦሮሜዳ ተመልከቱ አራን ያልሰዘ ስንት ሰው ጋር ተጋድሎ ነው በእጁ ያረገኝ ስለዚህ እንድታርፍ ይሻላል ስለዚህ ህይወት የምንዘይወት አምሮባቸዋል ወይስ ደግሞ አላማረባቸውም ቀንተ ነው የምትሉኝ የምር አምሮባቸዋል ግን ማይደራደር ሰው ወንጀለኛ አይደለም ምን ማለት ነው ለማንኛውም እቺ የፍቅር ቤት ናት የመሰለች ግን እኮ ንግባ እንደውስጥ ተላልለቻ ቤታችን የጎጆ ሞጫችን ይሄ በጣም ኩበቱ ይሄ አዛባው በነገራችን ላይ ይሄ አይታችኋል እዚህ ይሄው አሁን ቀጣይ ምን አለ መሰለሽ ይሄው ዝጋ አሁን ይሄ በዚህ ነው
ጎበዝ ልትቀመጥ እንዴ? ኧረ ልቀመጥ አይደለም ቤታችን እያስተካከልኩ ነው። እና ውድ ፋሚሊዎቼ አንቺ ይሄንበት ቀጣይ ምጣድ ስትጂ ኤሌክትሪክ አስገባልሻለሁ እንዳታስቢ። ኧረ ችግር የለውም። ኩበት እየለቀምሽ ነው? አይ ወደ ላይ ያደረው ይሄ በዚህ ነው አርሽ ማበላሽ መሸመት የለም። እኛ ግን በዚህ ታረስልሻል በደንብ አድርገሽ ታረስልሽ። ሲንዲቅ አስፈለገ ዶሮ ይታረልሻል። ዶሮአችን አለች። በዚህም ዶሮ ሞልቷል። ምን የመሰለ በሬ አርዶልኛል። ያሲኑ ወደ እንደመጣ ምን ማለት ነው? በሬ ያሲን በሬ ምን ያደርግልሻል? አይ አርዶልኛል። የዶሮ ስጋ ነው ጥሩ ገባሽ? እሱ ልክ ነው። እና ይሄን ኩበት ተሰብስቦ ላንቺ እኮ ነው። ይሄን ማረሻ አይተሻል? ቀንበሩ በሬዎቹ በዚህ እንደዚህ ነው አርሰም ብላችሁ ማለት ሙያው አለ ግን የማረስ የሙያው ማረስ አለ ወይ? አታርስም ትለኛለች። አረም አየረ አማርኛ እንዳይዞርብኝ ግን ያጀማ እኔ አልኩት መሬት ነው ደረፉ አይደለም እነሱ የማረስ ሙያ አለ ወይ? ምን ነው ቆማት አጥሮ ብታዩ ነው። በጣም ደስ የሚል ነው። ወደታችን እንዴት ትንሽ ምን ያደርጋል? ዝም ብለን ምን ያደርጋል? ምን መለስ አይሻልም? ሌላ ጊዜ እናሳያችኋለን። ማንኛውም እዚህ ቦታ ነው ሳመጣሽ። ያው የምኖረው አዲስ አበባ ታውቂያለሽ፣ አፓርታማ ላይ ፎቅ ላይ ነው። እዚህ ቦታ ያው አሪፍ ነው ገባሽ? ይሄ ፍቅር የሚሸት ነው ጋይስ። በነገራችን ላይ ማለት ነው እዚህ ጋር ማየት ያለባችሁ ፍቅርን ስታስታውሱ ያኔ ገጠር ላይ ብቻ እንዳለ ነው። ይለያል የገጠር ታውቂያለሽ። ጨርሱ። ብዙ የገጠር ልጆች ታውቃላችሁ። ስለዚህ እዚህ ቦታ ላይ ስትመጪ የሆነ ፍቅር እንሸትሽ ነው። ያሲኑ ምን ማድረግ ነው? እዚህ በኋላ ያሲኑ ከደለ ሁሉ ፍቅር አይሸተኝም ይሆን? ከይስናት ይሄን ማሳሽ እኮ ነው ዝኑር ያለም ከተማ ምን ያስገባሻል? ችግር የለም ግን ምንድነው ይሄ ይኸውልሽ፣ ይሄ አውሬ ኩበት ይታይሻል። ይኸውልሽ ይሄ ብታስጪው ፍቅር ነው እዚህ ጋር ምሸት ሀገር ገባሽ? ነካተኝ ያሲኑ በጥያሽ ይሄ አይ ተናገረው እንድትናገረው ተናገርኩ አይደል? 15 ኪሎ አትበለው ዶሮ አይደለም እኮ ኢትዮጵያ ገባሽ አንቺ አሁን ኪሎ አልጨመርሽ? ጨምራለሁ በሱ ጥረት ነው። ስንት ኪሎ ነበርሽ? 41 ነበርኩ። አሁን 50 ልገቢ ነው። አሁን 50 ልገባ ነው። ተመልከች እና እኔ ጋር ማውራት ከጀመርሽ ወዲህ ኪሎስ ጨመረ፣ ብዙ ነገርስ ጨምሯል። እና እዚህ ጋይስ በጣም ኤክሳይትድ ነው የሆንኩት። በጣም የሚገርም ቪዲዮ ነው ይሄ ቪዲዮ፣ በጣም ነው የወደድኩት ማለት ነው። ለምን አንደኛ የገጠር ይዘት አለው፣ ሁለተኛ እድገታችንን እንትን ያለ፣ ሶስተኛ ነገር ደግሞ በመወዳቸው በሁለቱ መሰራቱ ነው። አብዲም አብዲ ነው፣ ሀዩም ሀዩ ናት። ስለዚህ ሁለቱም በጣም ነው የምወዳቸው። አላኩል ሐለን ግን ማለት ነው እንደው እንደ ሐሳብ ያሲኑ ቢበራበትና አብዲ ጋር ብትጣመር አሪፍ ጥንዶች የሚወጣቸው አይመስላችሁም? ኮሜንት አድርጉ እስኪ። እኔ ግን ወድጄላችኋለሁ ይሄ መጣመራቸው ምናምን። ዋው አይ ላይክ ኢት ወድጄዋለሁ የምር። የገጠር ለካ ይሄ እንትኑ ምናምን ነገር እዚህ አንድ ግድግዳ ውስጥ ተቀምጣችሁ ገጠር የምሬ ነው ትዝታው የኩበቱ ሽታ የምኑ የእንጨቱ የእሸቱ የምኑ የባቄላው ያተሩ የምናምን ምን ተወርቶ ምን አረር ትዝታ ቀሰቀሰባችሁ። ይመቻችሁ ገጠሪዎች ትለያላችሁ፣ ከተሜዎችም እንደዛ ስታይል። በእናንተ ደግሞ